እርሱ ከአዳኝ ወጥመድ የሚያስደነግጥም ነገር ያድንሃል። ክብር ለኢየሱስ ይሁን። እንዴት ናችሁ? እግዚአብሔር ስም ይባረክ። እኔ ወንድማችሁ ፕሮፌት አማን ነኝ። በዚህ ሰዓት ወደ እናንተ ይዤ የመጣሁት እግዚአብሔር ቃል ነው። አሜን ብላችሁ ውሰዱ። ስትጀምሩ ቪዲዮውን ሰብስክራይብ፣ ሼር እና ላይክ በማድረግ አብራችሁ ቆዩ። እግዚአብሔር ይረዳችኋል፣ ያድናል፣ ያስመልጣል፣ በኃይሉ ከፍ ያለው ነገር ያደርጋል። መዝሙር 91 ከቁጥር 1 ላይ እግዚአብሔር ቃል ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ ከጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ቁጥር 10 ነው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። ቁጥር 14 ላይ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅሙን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ክብር ለኢየሱስ ይሁን። ዛሬ መልእክት አለኝ። በምንም ሁኔታ ውስጥ ሆናችሁ፣ በምንም ጥያቄ ውስጥ ሆናችሁ እግዚአብሔር ረድቶኛል፣ እግዚአብሔር ትቶኛል፣ የኔ ነገር ተያዘ፣ የኔ ነገር ቆመ፣ ነገሮች በእኔ ላይ በርትቷል፣ እንዴት አድርጌ አልፋለሁ፣ እንዴት አድርጌ አሸንፋለሁ የምትሉ ሰዎች ይህን መዝሙር 91 ላይ ያለውን ቃል ወደ እናንተ ይዤ መጥቻለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናልና ይላል። በላባዎቹ ይጋርዳል ይላል። ክብር ለኢየሱስ ይሁን። ስለዚህ ያድነኛል ያላችሁ ከኔ ጋራ አብራችሁ እንድትጸልዩ፣ አብራችሁ እንድትቆዩ ጋብዛችኋለሁ። በዚህ ሰዓት እግዚአብሔር አምላክ ለብዙዎቻችሁ ምርኳችሁን ይመልስላችኋል። የፈራችሁ እናንተን አይወርስም። እግዚአብሔር የተናገረው እንጂ የፈራችሁ ነገር እናንተን አይወርስም። መጽሐፈ ዳንኤል ምዕራፍ 6 ከቁጥር 25 ላይ እንደዚህ የሚል ቃል አለ። የዚያን ጊዜ ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩት ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩት ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዛለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና፣ መንግሥቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ነው ይኖራል። ያድናል፣ ይታደግማል፣
በሰማይና በምድር ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፈሪሳዊው በቂሮስ መንግስት ኑሮ ተቃናለት ይላል። ክብር ለኢየሱስ ይሁን። ይህ ቃል ምን ይላል? ያድናል ይታደግማል፣ በሰማይና በምድር ተአምራትንና ድንቅን ይሰራል፣ ዳንኤልንም ከአንበሶች አፍ አድኖታል ይላል። በኢየሱስ ክርስቶስ ስም መዳን ይሆናል። መሻገርና ማሸነፍ ይሆናል። እግዚአብሔር ስም የተባረከ ይሁን። እዚህ ሰዓት ላይ ዳንኤል በጭንቅ ላይ ነበረ። ዳንኤል በአንበሶች ጉድጓድ ተጥሎ ነበረ። ዳንኤል ላይ ክስ በርትቶ ነበረ። ዳንኤል ላይ ክፎች ተመካክሮበት ነበረ። ዳንኤል ላይ ሰበብ ተፈልጎ ነበረ። ግን የዳንኤል አምላክ ከዳንኤል ጋር ነበረና የአንበሶቹን አፍ ዘጋ፣ የክፎቹን ምክር አፈረሰ። ጠላት ያለው በሱ ላይ አልሆነም። የአመፃ እጅ በሱ ላይ አልጸናም። ለዚህ ምን ይላል ቃሉ? ያድናል ይታደግማል፣ በሰማይና በምድር ተአምራትንና ድንቅን ይሰራል፣ ዳንኤልንም ከአንበሶች አፍ አድኖታል ይላል። ማዳን ይችላል ኢየሱስ። ማዳን ይችላል እግዚአብሔር። ማዳን ይችላል እግዚአብሔር። ያድናል ይታደግማል ኢየሱስ። ስለዚህ መልእክት አለኝ ወዳጆቼ፣ እኔ አልጠፋም በሉት። እግዚአብሔር ከኔ ጋር ነውና አልጠፋም። ማዳን እግዚአብሔር ነው፣ በረከቱም በሕዝቡ ላይ ነው ይላል መጽሐፍ ቅዱስ። ማዳን እግዚአብሔር ነው፣ በረከትም በሕዝቡ ላይ ነው ይላል። ስለዚህ ዛሬ ይህን መልእክት ወደ እናንተ ይዤ መጥቻለሁ። ሁላችሁም ሰብስክራይብ አድርጉት። ሰብስክራይብ አድርጋችሁ ጀምሮ እስከ መጨረሻው ብትከታተሉ ደስ ይለኛል። እስከ መጨረሻው ተከታተሉ። በዚህ ውስጥ ብዙዎች ትባረካላችሁ። እግዚአብሔር ስራችሁን ይሰራል። እግዚአብሔር ኃይላችሁን ያድሳል። እግዚአብሔር ተጽዕኖን ከመንገዳችሁ ይመታል። እግዚአብሔር ከአቅማችሁ በላይ በሆነ ጉዳይ ላይ ይነሳል፣ ይዋጋላችኋል። እግዚአብሔር ተዋጊ ነውና ስሙ እግዚአብሔር ነው ይላል መጽሐፍ ሲናገር። ይዋጋላችኋል፣ እግዚአብሔር ዝም አይላችሁም። ይመልስላችኋል፣ እግዚአብሔር ዝም አይላችሁም። ያወጣችኋል ከጭንቅ ውስጥ፣ እግዚአብሔር ዝም አይላችሁም። በሮቻችሁን ይከፍታል፣ እግዚአብሔር ዝም አይላችሁም። አሁንም አንድ ቃል ልጨምርላችሁ፣ በፍጹም እንዳታልፉት። ይህን ቃል ሳትሰሙ እንዳታልፉት፣ መልእክት ስለሆነ ነው። በፍጹም ሳትሰሙ እንዳታልፉ። እንደዚህ ይላል መዝሙር 3 ከቁጥር 5 ላይ ያለው ቃል እንዲህ ይላል፣ እኔ ተኛው አንቀላፋው፣ እግዚአብሔርም ደግፎኛልና ነቃው ይላል። እኔ ተኛው አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። ከቁጥር 6 ላይ ከሚከቡኝ ከአእላፍ ሕዝብ አልፈራም፣ ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፣ ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትተሃልና። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶቼን መንጋጋ መትተሃልና። የክፎችንም ጥርስ ሰብረሃል። ቁጥር 8 ላይ ማዳን የእግዚአብሔር ነው፣ ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው ይላል። ማዳን የእግዚአብሔር ነው፣ በረከትም ደግሞ በሕዝብ ላይ ነው ይላል። ክብር ለኢየሱስ ይሁን። በምንም ሁኔታ ውስጥ ብትሆኑ መንፈስ ቅዱስ ከገባችሁበት ሁኔታ፣ ከገባችሁበት ጥያቄ፣ ከፈራችሁ ነገር፣ ግራ ከገባችሁ ነገር ነፃ ያወጣችኋል። ማዳን የእግዚአብሔር ነው፣ በረከቱ በሕዝቡ ላይ ነው። ዛሬ አንድ ሰው ሲያመልጥ አይቻለሁ። አንድ ሰው ከአዳኝ ወጥመድ ሲያመልጥ አይቻለሁ። አንድ ሰው ከጨለማ ምዕራፍ ሲወጣ አይቻለሁ።
አንድ ሰው ዋጋ ከሚያስከፍሉ ሁኔታ ውስጥ ሲወጣ አይቻለሁ። አንድ ሰው ብቻውን እልፍ ሲሆን አይቻለሁ። አንድ ሰው ወጥመድ ተሰብሮ ሲያመልጥ አይቻለሁ። ኢየሱስ ክርስቶስ ጌታ ነው። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ድብቅ ወጥመድ ተሰወረ። ስውር ወጥመድ ተሰበረ። ግልጽ ወጥመድ ተሰበረ። የትኛው ጠላት ያዘጋጅላችሁ የትኛው ጨለማ እቅድ ፈረሰ። መዝሙር 124 ላይ ከቁጥር 1 ላይ የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን፣ እግዚአብሔር ከኛ ጋር ባይሆን፣ እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን፣ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ ውሃ ባሰጠመን ነበረ። በነፍሳችን ላይ ፈሳሽ ባለፈ ነበረ። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበረ። ቁጥር 6 ላይ ለጥርሳችሁ ንከሻ ያላደረገን እግዚአብሔር ይባረክ ይላል። ለጥርሳችሁ ንከሻ ያላደረገ እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ። ወጥመድ ተሰበረ፣ እኛም አመለጠ። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው። 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 ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው ይላል። የሚረዳን የሰማይ አምላክ አለ። የሚያግዘን የሰማይ አምላክ አለ። የሚረዳን የሰማይ አምላክ አለ። እኛን የሚረዳ የሰማይ አምላክ ነው። እኛን የሚያግዘን የሰማይ አምላክ ነው። ሌሎች በራሳቸው ዕውቀት፣ በራሳቸው ጥበብ፣ በራሳቸው ማስተዋል ይደገፋሉ። እኛ ግን የሚረዳን ሰማይንና ምድርን የሰራ እግዚአብሔር ነው። ሰማይ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ወዳጆቼ እኔን የሚረዳኝ እግዚአብሔር ነው በሉት። መታመኛችሁ በእግዚአብሔር ላይ ይሁን። መታመኛችሁ በእግዚአብሔር ላይ ይሁን፣ በሌላ ነገር ላይ አይሆን። ለገንዘብ ብትታመኑ ገንዘብ ይጠፋል። በሰዎች ብትታመኑ ሰዎች ጊዜ ሰዎችን ይሽራል። ዛሬ ያለው ነገር ላይኖረው ይችላል። ዛሬ ባለጠጋ የሆነ ነገር ይደሃያል። ዛሬ ባለስልጣን የሆነው ነገር ተራ ሰው ይሆናል። መጽሐፍ ቅዱስ ሲናገር አሁንም መዝሙር 20 ላይ ምን ይላል? ከመቅደስ ረድኤትን ይልክልሃል ይላል። በመከራ ቀን እግዚአብሔር ይስማ። በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስም ያቁም ይላል። በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስም ያቁም። ከመቅደሱ ረድኤትን ይልክልሃል፣ ከጽዮን ያጠና ይላል። ከመቅደሱ ረድኤትን ይላክልህ፣ ከጽዮን ያጥና፣ ቁርባንንም ሁሉ ያብስልህ፣ የሚቃጠል መስዋዕትንም ያለምልምልህ። እንደ ልቤ ይስጥ፣ ፍቃድንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ በእግዚአብሔር ይፈጽምልህ። ከቁጥር 6 ላይ እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ መቅደሱ ይመልስለታል በቀኙ ብርታት ማዳን። ቁጥር 7 ላይ እነዚያ በሰረገላ እነዚያ በፈረስ ይታመናሉ።
እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እኛ ግን በአምላካችን ስም ከፍ ከፍ እንላለን። ቁጥር 8 ላይ እነርሱ ተሰነካክለው ወደቁ፣ እነርሱ ተሰነካክለው ወደቁ። እኛ ግን ተነሳን፣ ጸንተን ቆመን። አቤት ንጉሡን እንዳዳኒው በጠራህንም ቀን ስማን ይላል። ክብር ለኢየሱስ ይሁን። ያድናል፣ ያድናል፣ ያድናል። ኢየሱስ ይታደጋል። በምንም ጭንቅ ውስጥ ብትሆኑ፣ በምንም መከራ ውስጥ ብትሆኑ፣ በምንም ዋጋ መክፈል ውስጥ ብትሆኑ ጥሩት። ስሙ ኃይል አለው። ጥሩት። ስሙ አቅም አለው። ጥሩት። ስሙ መንገድ አለው። ጥሩት። ስሙ መንፈስ ቅዱስ ኃይል አለው። ስለዚህ ያወጣችኋል። ድል አለ ከፊታችሁ፣ ድል አለ ከመንገዳችሁ። ሳብስክራይብ አድርጉ፣ ሼርና ላይክ አድርጉ፣ ለብዙዎች አድርሱ። ጌታ ኢየሱስ ዘመናችሁን ይባርክ። ቀጥል የምትሉ ሰዎች ሳብስክራይብ አድርጉ፣ ቀጥል በሉ። ተባረኩ። ወዳችኋለሁ። በሰፊው እንገናኛለን። ክርስቶስ ሰላምና ጸጋ ይብዛላችሁ በያላችሁበት ዓለም ዳርቻ። ሻሎም ሻሎም።